አብይ አገዛዝ የኦሮሞ ገዢ ቡድን ነው ወይስ አይደለም የሚለው ነው። የአብይ አገዛዝ እሰ ፐርሰናሊስቲክ ዲክቴተርሺፕ የፓርቲም አይደለም ፓርቲም የለም እኮ ብያለሁ አይደል እንዴ? ፓርቲም የለም የአብይ አገዛዝ ነው። የአብይ አገዛዝ ነው። ይሄ ፐርሰናሊስቲክ ልዩነት አለው። is this a personalistic dictatorship? ዛሬ እኮ ብልጽግና ፓርቲ እንደስም ይነሳ እንጂ ያኔ እኮ ህዋት ያደግ ይያል ነበር አይደል? ምን እናገረው ዛሬ እኮ አብይ ብልጽግና ማለት እንኳን አትችልም። it's a one man show። አብይ አሁን በአሁኑ ወቅት በመንግስት ውስጥ ያለው ስልጣን መለስ ዜናዊ አልነበረውም ትላል፣ ኃይለ ሥላሴ አልነበራቸውም ትላል። የላቸውም ብለህ እንደተናገርክ በአንድ ቦታ አይቻሉ፣ ግን ሪስፖንሲብሊ ተጠቅመውበታል ልትል ካልሆነ በስተቀር መለስ ዜናዊም ሆነ መንግስቱ ኃይለ ማርያም ወይም ቀዳማዊ ኃይለ ሥላሴ በአብይ ልክ ስልጣን አልነበራቸውም ብለህ እንዴት ልትክድ ትችላለህ? ኮንሰንትሬሽን ኦፍ ፓወር ነው ያወራ ያለው። ያ ፓወሩ ኮንሰንትሬት ኖ ያው ኃይለ ሥላሴ ራሱ ስዩም እግዚአብሔር ይባላል አይደል? በዛ ጊዜ ክራውን ካውንስል ነበረው። በዛ ጊዜ ኮንሰልቴሽን ነበረው። የመለስማ ለየት ያለ እኮ ነው። መለስ ብልጽግናም ሸንጎ አለው። የመለስን እኮ ከወሰድከው መለስ ዋን አሞንግ ዘ ኢኳል ግን ዋን አሞንግ እነስዩም አሉ። እነስዬ ደግሞ እነሱ ሳይወጡማ በተለይ ከዛ ሌሎቹ ይፈን አዲሱ አሉ እንበረከታሉ። ዛሬ እንደዛ አይነት ነገር የለም። መጽሐፍ ላይ ምን ብለሃል መሰለህ ጃዋር? ከ93 በኋላ ስልጣን በመለስ ዙሪያ በመከማቸቱና መለስ ወደ ግለሰባዊ አምባገነንነት በመፍጠሩ ምክንያት ትግሉን ከመለስ ጋር ማቆራኘት በጣም ይቀል ነበር ብለሃል። ሶ መጽሐፉ ላይ you already said that ያ በመለስ ጊዜ የነበረው ነገር ፐርሰናሊስቲክ ማለት የግለሰባዊ አምባገነን ተሰፍነው ነበር ትጠቅሳለህ። አሁንም እኔ ይሄን ጥያቄ እያነሳሁ ያለሁበት ምክንያት ከዚህ ይወጣለው የመጨረሻ ጥያቄ ነው። እነዛ ቀደም ሲል የዘረዘርናቸው የተሳታፊነት፣ የተጠያቂነት፣ የተጠቃሚነትና የውክልና ጉዳይ በአብይ ላይ አፕላይ ተደርገው በመለስ ወይም በመንግስቱ ኃይለ ማርያም ወይም በኃይለ ሥላሴ ላይ እንዴት አፕላይ እንደማይደረጉ ሊገባኝ ስላልቻለ ነው። የመጨረሻ ጥያቄ ነው። አይ ፕሮሚስ በዚህ ጉዳይ ነው ዲግሪ መለስ ኢንፋክት አንዱ የመለስ ችግር እየመጣ የመጣው እነዚህን ፐርጅ ካደረገ በኋላ የኮሌክቲቭ ሊደርሺፕ የኮሌክቲቭ ዲሲዥን ሜኪንግ ፕሮሰስ እየቀነሰ መጣ። ችግሩ ኮንትሪቢዩት አደረገ። ኢቭን the last days of መለስ are not comparable to the present days of አብይ። ምክንያቱም የአይዲዮሎጂካል የኮንስትሬንቶች ነበሩ፣ ኢንስቲትዩሽናል ኮንስትሬንቶች ነበሩ መለስ ላይ ኢቭን ቻሌንጅ የሚያደርጉትን ፓርቲ ካደረገ በኋላ። አሁን ግን ያ የለም። are they all dictators? yes ኃይለ ሥላሴም መንግስቱም መለስም they are dictators but different kinds of dictators. the degree to which የፓወር ኮንሰንትሬሽን አሁን በአንድ እጅ ያለው በኢትዮጵያ ታሪክ ታይቶ የሚያውቅ አይደለም። ታዲያ አንተ ለምን የኦሮሞ መንግስት ነው አልክ? ከዚህ ቀደም አዎ ባለ ጊዜ ነን፣ ባለ ተራ ነን፣ የኛ ጊዜ ነው፣ በእርግጥ ኦሮሞ ለስልጣን አብቅተናል ለምን አልክ? አሁንስ ያንን ምን ለወጠው ነው? እኔ ያልኩት ሙርና ኦሮሞ የኦሮሞ ፋሽን ነው ስልጣን ላይ ያለው። ይሄን የምለው ለምን ነው ታውቃለህ? መካድ አስፈላጊ እንዳልሆነ ይሄንን ስርዓት ኮንስትሬን ማድረግ የኛ አይደለም አይመለከተንም ብሎ በመካድ ከኃላፊነት ከመሸሽ ይልቅ ከኛ የወጡ ናቸው፣ በእኛ ስም ነው ስልጣን ላይ ያሉት፣ therefore we must constrain them የሚል ኃላፊነት ሊሰማው ይገባል። ይሄ የኃላፊነት ስሜት በኦሮሞ ሊሂቅ በተለይ በኦሮሞ ሊሂቅ ሊሰማ እንደሚገባ ካስታወስክ ምን ነበር የነበረው? በተለይ እኔ በእስር ቤት እያለሁ ኮምፕሊትሊ አብይ ከአማራ ፖለቲካዊ ኃይሎች ጋር አላያንስ በመፍጠሩ የተነሳ ኮምፕሊትሊ እሱን ዲስኦውን በማድረግ ከኃላፊነት ለመሸሽ የሚደረግ ሙከራ ነበረ። ያ ትክክል አይደለም። ምንም እንኳን እኛ ባንወደውም ምንም እንኳን እኛም ባይወክልም በእኛ ስም ነው ስልጣን ላይ ያለው። ኮንስትሬን ማድረግ ኃላፊነት አለብን ማለት ነው። እሺ አንድ በቅርብ ያረከው ቃለ ምልልስ ከዓመት በፊት ነው አክቹሊ በቅርብ የሚባል አይደለም። ብዙ ባነጋገረው ከደረጃ ኃይሌ ጋር በነበረህ ቃለ ምልልስ ላይ የያዝካቸውን ያራመድካቸውን አቋሞች አሁን የጣልክ ይመስላል። በብዙ ሰው ምሳሌዎች ልስጥህና ሐሳብ ስጠባቸው። በነገራችን ላይ የኮንሲስተንሲ ኢሹ ቅድም ስለተነሳ ሰዎች ኮንሲስተንት አይደለህም እንዲሉ የሚያስችሉትን ምሳሌዎች ነው መሰጠህ። አንደኛ ኢትዮጵያ ጥንታዊትና ሬዚሊየንት ስቴት ስለሆነች አትፈርስም ብለህ ነበር። አሁን ግን ግንዷ ተበልቷል ከመፍረስ እናድናት እያልክ ነው። ሁለተኛ በዛ ቃለ ምልልስ ላይ መንግስት ሰላም ይፈልጋል ለሰላም ቁርጠኛ ነው ብለህ ነበር። አሁን በፍጹም ለሰላም ዝግጁ አይደለም መደለልና መቸርቸር ነው የሚፈልገው እያልክ ነው። ሶስተኛ አገሪቱ በአውቶቡስ መስለህ ገደል አፋፍ ላይ ናት ብለህ ነበር። አሁን ገደል ውስጥ ገብታለች እያልክ ነው። አሁን ማለት ያኔ ኢትዮጵያ ውስጥ አኖክራሲ ነው ያለው ብለህ ነበር። አሁን ግለሰባዊ አምባገነንነት ነው ያልከው። አይ ቲንክ አኖክራሲ የሚለውንም አሁንም የምታራምደው ይመስለኛል። ሶ የኔ ጥያቄ ምንድነው
አንተ ያንን በምትልበት ጊዜ ያልነበረ አሁን የተፈጠረ ምን አዲስ ነገር ነው? የአማራ ክልል ጦርነት ነበር፣ የትግራይ ጦርነትም ያው የነበረበት ሁኔታ ያኔ በነበረበት ሁኔታ ነው። የኦሮሚያም ፍጭት እንደዛው ግጭቱ በጣም የከፋው ጭፍጨፋ ምናምን ሁሉ እንደዛው ነውና ምን ተለወጠና እነዚህን ሐሳቦች ቀየርክ? ብዙ ለውጥ አለ እንጂ ከፕሪቶሪያ በኋላ እኮ አብይም መንግስትም የሰላም ቃል ብቻ ሳይሆን ፕራክቲካሊ የዲፕሎማቲክ ኮሚቴውን ኢንጌጅ ያደርጉ ነበር። እኔ በፕራክቲካሊ የማውቀው ነገር ነበረ። በተቻለ መጠን ነገሮችን በሰላም የመፍታት ፍላጎታቸው ይታይ ነበር። ነገር ግን በተለይ ደግሞ የአይኤምኤፍን ስምምነት ከፈረሙ በኋላ የነበረችውን ተስፋ አሟጣው ነው የሄዱት። ከዚህ አንፃር የዛ ጊዜ ከደረጃ ጋር ስንናገር ትዝ ካለህ አንድ ነገር ያልኩት ነገር አለ። በፕሮቨርብ አለ በኦሮሞ ውስጥ አባብለህ ዋሽተህ ማስታረቅ ይሻልሃል አባብለህ ዋሽተህ ከምታጣላ። የዛ ጊዜ የነበረኝ ነገር ያኔ የዋሸ ነበር። በተወሰነ ደረጃ ማባበል ነበረብኝ። ምክንያቱም you see this is the problem እኮ ሰዎች እኮ የምትለውን እያልክ እንደሆነ እንዳያስቡ የሚያረጋቸው እኮ no it's not a problem because ለምሳሌ ጥያቄ ጠይቀኝ ነበር። ዲቴል ማወቅ ፈልጎ ነበር ስለ ታንዛኒያ ስለሆነ why should I tell details? ምክንያቱም አለመናገር አንድ ነገር ነው ግን ያልከው መሆኑን ለመቀበል ሰዎች የሚቸገሩበት ምክንያት እሱ ነው ልልህ ነው። ግን የኢትዮጵያ ስቴት ያኔ ሬዚሊየንት ሆኖ አሁን ምን ተፈጠረ? ሰዎች አይደለም የራስን ሰዎችን አትጥቀስ። ኖ ግድ የለም የራሴ ሲሆን ችግር የለብኝም። ምንም ችግር የለኝም። ችግር የለብኝም። የራሴ ሲሆን የራሴ እልሃለሁ። ዶንት ወሪ አባውት ኢት። ንገረኝ እሱን። ስቴቱ ያኔ ሬዚሊየንት ሆኖ አሁን ምን ሆነ? ስቴቱ ሬዚሊየንት ባይሆን ኖሮ እስካሁን ይፈርስ ነበር። ሉክ አት ሱዳን፣ ኦኬ ሉክ አት ሊቢያ። የኢትዮጵያ ምንድን ነው ያልኩት? የኢትዮጵያ ስቴት እስካሁን መቀጠሉ ራሱ ሬዚሊየንት ነው፣ ሚራክል ነው። በስቴት እስካሁን መቀጠሉ ሚራክል መሆኑን ነው የሚያሳየው። የዛ ሚራክል ሲክሬሲ ደግሞ ኦልድ ስቴት መሆኗ ነው። ግን በዚህ ከቀጠለ ከዛ በኋላ አይደን እንደሆነ ዲስታንድ ላይ ረጅም ጽሁፍ ጽፌያለሁ። ነገር ግን the fact that የግንዱ ስር ወደታይ መሄዱ እየተወዛወዘ በቀጠለ ቁጥር ዲኬ ማድረጉ አይቀርም። ሶ አሁን እያየን ያለነው ነገር ምንድነው? መወዝወዙን አቁሞ ከማረጋጋት ይልቅ መቀጠሉን የግንዱን የመወዝወዝን ስራውን የመቀጠሉን እየቀጠለበት ስለሆነ አብይ ኢቨንቹዋሊ አገር ወደ አደጋ እየሄደ ነው። ካልቆመ በስተቀር ገዝግዞ ሊጥለው ይችላል። እስካሁን የቆየው ሬዚሊየንት የሆነው ኦልድ ስቴት ስለሆነ ነው ከሚል ነው። ስጋት አይግባችሁ ነበር ያልከው። ማለት እንደሚገመተው ዝም ብሎ አገር ይፈርሳል ማለት ትክክል አይደለም። እንደነ ኢራን እንደሌሎች ጥንታዊ አገረ መንግስቶች ሁሉ የኢትዮጵያ አገረ መንግስት ሬዚሊየንት ነው ብለህ ነበር። አሁን ደግሞ ይሄ ነገር ሊፈርስ ነው እያልክ ነው። ቅድም የአውቶቡሷን ምሳሌ አንስቼ ነበር። ያኔ ገደል አፋፍ ላይ ነበረች፣ አሁን ገደል ውስጥ ገብታለች እያልክ ነውና ምንድነው የተፈጠረው መሀል ላይ የሚለውን ለማወቅ ፈልጌ ነው። ከዛ በፊት ያልሆነ ምን ተፈጥሮ ነው? አውቶቡሷን ምን ገደል ከተታት ገፍቶ ከዛ በኋላ ቅድም እንዳልኩ የስቴት ሬዚሊየንስ ኮምፓራቲቭሊ ማየት መቻል አለብህ። why did Sudan collapse? why did Egypt continue? the same revolution ነው። ግብጽ ያላት ነገር ከሊቢያ የሌላት ምንድነው? ኮምፓራቲቭሊ ማየት መቻል አለብህ። ከሱዳን ጋር ኮምፓራቲቭሊ ማየት መቻል አለብህ። ከዚህ አንፃር ስታየው አንዱ የስቴት ሬዚሊየንስ ማሳያ የስቴት ኤጅ እድሜው ረጅም የሆነ ስቴት ሮበስት የሆነ ቢሮክራቲክ ስትራክቸር አለው። ነገር ግን ኢቭን ሮበስት የሆነ እንደ ሲሪያ ለምሳሌ ሲሪያ an old state አይደለም ኮንቲኒየስ ለ14 ዓመት የቆየው ጦርነት እንደ ሊቢያ አልበታተናትም ኢዝሊ። ግን ከ14 ዓመት በኋላ አሁን ያለበትን ሁኔታ ተመልከተው። ሶ እኔ ያልኩ ያለው ኢትዮጵያ ሬዚሊየንት በመሆኑ እስካሁን ቆይታለች። አምና ላይ አብይ አትሊስት ወደ ቀልቡ የመመለስ አዝማሚያ ያሳይቶ ነበር ፕሪቶሪያን ስምምነት በመፈረም እና ያንን ኢምፕሊመንት ለማድረግ የሄደበት አካሄድ። አሁን ግን እያየን ያለነው በተለይ ደግሞ የዲፕሎማቲክ ፕሬሸሩ ዶሜስቲክ ፕሬሸሩ እየቀነሰ ሲሄድ ጦረኝነቱን እየቀጠለበት የሚሄድ ከሆነ ኢኮኖሚውንም ሴኩሪቲንም እያዳከመ ስለሚሄድ ፕሮሎንግድ የሆነው ክራይሲስ የሀገሪቷን ስረ መሰረት እያዳከመ ይሄዳል። አጀብነ ወሎ የፍቅር ሀገር ከተገኘማ ካንቺ ነው